የነዳጅ በበቂ መጠን አለመቅረብ በዕለት ተዕለት እንቅስቃሴያቸው ላይ እክል መፍጠሩን የሰቆጣ ከተማ አሽከርካሪዎችና የትራንስፖርት ተጠቃሚዎች ገለጹ። በዚህም ምክንያት ለትራንስፖርት ከታሪፍ በላይ ለመክፈል ተገደናል ሲሉ ነዋሪዎቹ ገልጸዋል። አሽከርካሪዎች በበኩላቸው 1 ሊትር ቤንዚን እስከ 300 ብር በጥቁር ገበያ እየገዙ ስለመሆኑ ተናግረዋል። የቤንዚን ችግር በከተማችን ላይ በብላክ ማርኬት ወይም በጥቁር ገበያ እየተገዛ ስለሆነ ማህበረሰቡ በጣም እየተጎዳ ነው የሚገኘው በጣም ማለት ነው። እና ይሄን መፍትሄ ደግሞ እኛ ተከታታይ ለመንግስት አካል ተናግረናል፣ እስከ ቢሮአቸው ሄደን ነግረናል። ግን መፍትሄ ሊመጣ አይችልም። ማዳያ ላይ ቢመጣም እንጠቀማለን፣ ወዲያው ያልቃል። ስለዚህ ተከታታይ እዛው የሚመጣበት አጋጣሚ የለም። እና ይሄ በአንድም ሌላም ነገር እየተጎዳ እየተጋፈጠ ያለው ማህበረሰቡ ነው። ትኩረት ተሰጥቶ በቃ ጊዜ ሊሰጥ የማይገባ ነገር ነው። በተለይ ደግሞ በባጃጅ እንቅስቃሴ በባጃጅ ስራ ደግሞ በጣም በርካታ ሰዎች ቤተሰብ የሚመሩት በጣም በርካታ ሰዎች ቤንዚን እጥረት አለ። ቤንዚን በጣም አስፈላጊ መንግስት ትኩረት ሊያደርግ ይገባል። ነዳጅ የለም ሲፈልግ ሂሳቡን ለማስጨመር ሲፈልጉ ነዳጅ ከከተማው ውስጥ እያለ ግለሰብ ላይ የለም ይላሉ። ታሪፍ ዛሬ 260 ከሆነ ነገ 300 እስከ 320 ድረስ የገዛንበት ቀን አለ። ባጃጅ ላይ የተለጠፈ የታፔላ የታሪፍ ታፔላ አለ። እዛ ላይ የሚለውና እኛ የምንከፍለው በፍጹም አይገናኝም። ለምሳሌ ከገበያ ቁጠባ 5 ብር ይላል። እንዳያችሁት 5 ብር ከቀረ በጣም እንትን እያለ ነው። የቆየ ሁኔታ ነበር ያለውና አሁን ያ ከህብረተሰቡና ባጃጅ ሹፌሮቹ ጋር እያጣላም ጭምር ነው ያለው። ስለዚህ እነሱም እየተቸገሩ ነው ያሉት። ከኛ ጋር ሰጣ ገባ እየገቡ ስለሆነ የሚመለከተው ጋር ማንኛውም አካል ይሄን ችግር አይቶ አስፈላጊውን መፍትሄ ቢሰጠን ጥሩ ነው የሚል አስተያየት ነው ያለ። ከዚህ ከ150 እስከ 300 ብር የተሸጠበት ሁኔታ ነው። በአሁኑ ደግሞ በጣም የተወደደበት ሁኔታ አለ። ይህን ማዕከል በማድረግ ደግሞ ለምሳሌ ታች ፋይናንስ ላይ በ10 ብር ሲከል የነበረው አሁን እስከ 20 ብር የመጠየቅ ጉዳይ ይታያል። በአግባቡ አገልግሎታቸው እንዲሰጡ ነው። በመንግስት ደረጃ ደግሞ አቅርቦቱን በአግባቡ በማቅረብ ማለት ነው። በአግባቡ በማቅረብ በትክክለኛው ታሪፍ ቤንዚን እንዲቀርብላቸውና ትክክለኛውን ታሪፍ ጠብቀው እንዲሰሩ መንግስትም እንደ ማህበረሰቡም ሁላችንም ክትትልና ቁጥጥር ማድረግ ይጠበቅብናል ማለት ነው። የሰቆጣ ከተማ ኮሚኒኬሽን ባደረሰን መረጃ መሰረት የከተማ አስተዳደሩና የማደያ ቤት ባለቤቶችም ለከተማዋ በቂ ነዳጅ እየቀረበ አለመሆኑን ተናግረዋል። ለምሳሌ አንድ ናፍጣ ሲመጣ ሳምንት ጠብቆ ሊመጣ ይችላል መኪናው። ስለዚህ በሳምንት መስራት ያለበትን ወይ ማግኘት ያለበት መኪናው ስለሚያገኝ ይሰራል። አንድ መኪና ግን ቤንዚን ለማምጣት በጣም በትንሹ ከወር 15 ቀን በላይ ወረፋ መያዝ አለበት። ይህ ወር ከ15 ቀን በሚቆይበት ሰዓት ይዞ የሚመጣው የመኪና ኪራይ ክፍያ ሊከፈለው የሚችለው በቢያጆ ነው። ቅድም እንዳልኳችሁ በቢያጆ ተከፈለው ማለት ወር ከ15 ቀን መቆሙ ጥቅም የለውም። በከተማችን ከፍተኛ የሆነ የቤንዚንና የናፍጣ እጥረት አለ። በተለይ ቤንዚን ከተማችን እንግዲህ ብሎም በዞናችን ማደያ ያለው ከተማ የዞኑ መቀመጫ ሰቆጣ ብቻ ነው። ከዚህም የምትመጣው ለሁሉም ወረዳዎች የምታገለግል ነች። በተለይ በዚህ ዓመት ከፍተኛ የሆነ የቤንዚን እጥረት አለ። የማደያ ባለቤቶችን ቁጭ አድርገን ቢሮ ጠርተን ኮሚኒኬት አድርገናል። በጉዳዩ ሰፊ የሆነ ውይይት አድርገናል። ዞንም ጋር የጋራ አድርገናል። እንግዲህ ጉዳዩ እንዲፈታልን ለክልልም ጭምር በተደጋጋሚ እየደወልን ነው። ይህንኑ መነሻ አድርገን በሀገር አቀፍ ደረጃ ያለው እንቅስቃሴ ምን ይመስላል የሚለው ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ሳህራላ አብዱላሂ ናቸው። ከሳቸው ጋር ቆይታ እናደርጋለን። ጤና ይስጥልን። እንኳን ደህና ቆያችሁ። መነሻ አደረግን የሰቆጣ ያለውን የነዳጅ ችግር እንጂ በተለያዩ አካባቢዎች ላይ መሰል ችግሮች መኖራቸውን በተደጋጋሚ ኢትዮጵያ ቴሌቪዥንም እንዲሁ ሲዘግብ ቆይታ አድርጓል። በቅርቡ እንደውም እዚህ ስቱዲዮ እርስዎንም ጋብዘን ከችግሩ ጋር ተያይዞ ምን መፍትሄ ያስባችኋል የሚለው ላይ ሀሳብ እንዲሰጡን አድርገን ነበርና እንደው ከዛ በኋላ የመጣ ለውጥ አለ ወይ? ምን ተሰርቷል? አመሰግናለሁ። እንግዲህ ያኔ ስንገናኝ በወቅቱ በእርግጥ አጠቃላይ ሀገር አቀፍ እጥረቱ ከዚህ ከዋጋ ስፔኩሌሽን ጋር ተያይዞ የተፈጠሩ ችግሮችም ነበረ። የዚህ የሆርድ ምርት የመከዘን ሁኔታዎችም ነበሩ። ከዛ በኋላ እንግዲህ አንዱ እንደ ባለስልጣን የሰራናቸው ስራዎችም ከሁሉም መዋቅር ጋር ውይይት የማድረግ ስራ ነው።
አጠቃላይ እንግዲህ ያኔም ስንመጣ በተለይ የነዳጅ ቁጥጥር አዋጅ የሚጸድቅበትም ስለነበረ በኋላ ላይም የሚሰጣቸው ትልልቅ ማንዴቶችም በተለይ ህጋዊ እርምጃ ለመውሰድ የሚያስችሉ ከዚህ ከአስተዳደራዊ ወጣ ባለመልኩ የሚሰጠን የህዝብ ተወካዮች ምክር ቤት ማጽድቆልን የሚጸድቅበትም ቀን ስለነበረ እሱ እንደ አንድ ግብዓት ነው። እንደ አጠቃላይ ግን ነዳጅ አቅርቦት ላይ ያለውን ምናልባት የተወሰነ መግቢያ ነገር ብዬ ባልፍ ጥሩ ይሆናል ብዬ አስባለሁ። እንግዲህ አሁን እንደ አጠቃላይ ሀገር ላይ እየገጠመን ያለው የነዳጅ አቅርቦት በሁለት ከፍሎ ማየት ያስፈልጋል። አንዱ ናፍጣ ላይ ምንም አይነት ብዙ ችግሮች የሉም። ነገር ግን ቤንዚን ላይ እንደ አጠቃላይ እንደ ሀገር አቀፍ እጥረቶች ይታያሉ። ይሄ ማለት በተለይ በፊት ከነበረን ፍጆታ መጠን እጅግ የጨመረ እየሆነ ያየነበት ሁኔታ ላይ ይሄ ማለት እንግዲህ በሁሉም የሀገራችን ክፍሎች የተለያዩ የመስኖ እርሻ የሚጠቀሙ ማሽነሪዎች አሉ። እነዚህ ፓምፖች አሉ፣ ተጨማሪ ናቸው ማለት ነው። እነዚህ ባለ 3 እግር ባጃጆችም ምንም እንኳን መንግስት የነዳጅ መኪና የሚገቡ ቢከለክልም ግን በህገ ወጥ መንገድ ይሁን ህጋዊ ታርጋ የሌላቸው ከ40 ሺህ ከ50 ሺህ በላይ በየክልሉ የሚታዩ እንቅስቃሴዎች አሉ። ስለዚህ መንግስት ፎርካስት ከሚያደርገው ባሻገር ከሚያውቃቸው ቁጥር ባሻገር በህገ ወጥ መንገድ ያሉ መሆኑን ደግሞ በተለያዩ መንገድ አረጋግጠናል ማለት ይሄ ማለት እንደ አማራ ክልል ዝም ብለን ስንነሳ ከ4000 በላይ እንግዲህ ህገ ወጥ የሆኑ ተሽከርካሪዎች የሚታዩበት፣ ደቡብ ላይ የዲጂታል ግብይቱን ስንጀምር እንደ አጠቃላይ ሳውዘርን ፓርት ኦፍ ኢትዮጵያን ስናይ ደግሞ ከ30000 በላይ ወደ ሶማሌም ወደ ምስራቁም እንዲህ ስንሄድ ደግሞ ቁጥራቸው የማይታወቅ መንግስት ፎርካስት የሚያደርጋቸው አቅርቦቱ ይሄ መሆን አለበት ብሎ ለማሰብ በሚያደርገው ሁኔታ ውስጥ አሁን ላይ እየገጠሙን ያሉ ተግዳሮቶች መሆናቸውን አሁን የተረዳነው ነው። ስለዚህ ይሄን በጥናት መመለስ አለበት ብሎ አንዱ አቅርቦትን ማሻሻል ነው። ሁለተኛው ግን እየገጠመን ያለው እንግዲህ ባለፈው ማንስቻለሁ ጅቡቲ ሆራይዘን ተርሚናል ላይ በምንፈልገው ልክ አይደለም አቅርቦቱን እያገኘን ያለ ነው። መንግስት እንግዲህ ጅቡቲ ላይ የማስፋት ሌሎች አማራጮችንም እየሰራ ነው። ሌሎች አማራጭ ወደቦችንም በተለይ በኮሜርሻል ማለት ነው ይሄ የባህር በር ጉዳይ ሳይሆን ነዳጅን አቅርቦቱን ለማሻሻል በሚደረገው ጥረት ውስጥ ሌሎች አማራጭ ወደቦችንም መንግስት እያየ በቅርቡ ውሳኔ የሚሰጥበት ይሆናል። እዚህ ላይ በድጋሚ አንስቼ ማለት የምፈልገው እንግዲህ ቤንዚልን በተመለከተ ቀደም ብሎ 80% አካባቢ አቅርቦት ይገባ የነበረው በሱዳን የነበረው። ስለዚህ ያ የሱዳን የጸጥታ ሁኔታ እንግዲህ እየባሰበት በመምጣቱ ምክንያት ያ 80% ተጨማሪ ፍላጎትም ወደ ጅቡቲ የዞረበት ሁኔታ አለ። የጅቡቲ ተርሚናል እንግዲህ የዛሬ 20 ዓመት አካባቢ የተቋቋመ ነው። 20% ብቻ ሰርቪስ ያደርግ የነበረው ግን ያም ሆኖ ግን በጅቡቲ በኩል እየተደረገ ያለው ገዛ ቀላል አይደለም። በቀድ ማስገባት ከሚያስፈልገን በተቻለ መጠን ቢያንስ በ80-90% ለማስገባት እየተሞከረ ነው። ግን ቅድም ያልኩሽ ተጨማሪ ፍላጎቶች ደግሞ ታሳቢ ያደረገ አይደለም። ስለዚህ የተጨማሪ ፍላጎቶችን በተመለከተም እንደ መንግስት ቀጣይ አቅጣጫ ለመስጠትም ያንን ምላሽ መስጠት ያስፈልጋል ተብሎ አሰስመንቶችን እየሰራን ነው። እንደ አጠቃላይ እንደ ሀገር ምን ያህል ተሽከርካሪዎች አለን የምንለውን በዳታ ቤዝ ያለንና ወርታች ስትወርጂ ደግሞ ያለው የቁጥር የማይገናኝ ስለሆነ እሱን ማስታረቅ ይፈልጋል። ለግብርና የምንጠቀማቸው ምን ያህሎቹ ናቸው ቤንዚን ፍላጎት የሚፈልጉት የሚለውንም አብሮ መመለስ ያስፈልጋል። እዚህ ውስጥ ጋር ተያይዘው ግን ወይዘሮ ሳራላ ምናልባት የመንግስት የሚወስዳቸው የተለያዩ እርምጃዎች እንዳሉ ሆኖ የቁጥጥሩ አለመጥበቅ ደግሞ ዋነኛ ችግር ተደርጎ የሚነሳባቸው አካባቢዎች አሉ። ለምሳሌ አሁን እርስዎ ሲያነሷቸው ከነበሩት የአማራም የደቡብም ክልል አካባቢ ያሉ ተጨማሪ ፍላጎት የሚፈልጉ ችግሮች እንዳሉ ሆነው ቤንዚንን እስከ 300 ብር በሊትር የሚሸጥባቸው ቀደም ሲል ያየነው የሰቆጣን ጨምሮ ያሉ አካባቢዎች አሉና ቁጥጥሩን ጠበቅ አድርጎ በዘላቂነት እንዲህ አይነት ተግባር ላይ የሚሰማሩ ሰዎች ላይ ከበድ ያለ እርምጃ የማይመለሱበት አይነት እርምጃ ወስዶ መፍትሄውን ቋሚ ለማድረግ ዘላቂ ለማድረግ ምንድነው እየተሰራ ያለው? ጥሩ እንግዲህ ምናልባት የዚህ ህገ ወጥነቱን ምናልባት አንዳንድ ማሳያዎችን አንስቼ ማለት ፈልጋለሁ። ለምሳሌ ባጃጆች በቀን የምትፈልገው 5 ሊትር ነዳጅ ነው። ነገር ግን አንድ ባጃጅ ነዳጅ ለመቅዳት አሁን ላይ በተጨባጭ በ7 ወር ለምሳሌ ወደ 1.1 ሚሊዮን አካባቢ ነዳጅ ሊትር በህገ ወጥ መንገድ ሲዟዟር ተገኝቷል። ከዚህ ውስጥ እንግዲህ ወደ 800 ሺህ የሚሆነው ቤንዚን ነው፣ የተቀረው ነው ናፍጣ። ይሄ በህገ ወጥ መንገድ እንግዲህ ሲዟዟር የተገኘው ባጃጅ ማደያ ላይ ነዳጅ ለመቅዳት በምትሄድበት ጊዜ 5 ሊትር ነዳጅ ብቻ ቀርታ ሳይሆን በሆዷ ሌላ ጄሪካኖችን አድርጋ ጄሪካኑን ወደ ሌላ የሚያዟዙሩበት ሁኔታ እንዳለ አንዱ ህገ ወጥነቱ ይሄ ነው። ነዳጅ ማደያ ከገባ በኋላ የአቅርቦት ችግር ቅድም ያነሳዋቸው ችግሮች ቢሆኑም ግን ህገ ወጥነቱ አለ። ሁለተኛ አሮጌ በፊት እንግዲህ ዲኤክስ የምንላቸው መኪኖችም በተጨባጭ አሁን በህግ ከለላ ስር ተይዘው ያሉ ናቸው። እነዚህ ነዳጅ ይሞላሉ ማደያ መጥተው
ወደ ሰፈር ሄደው ግን በሃይላንድ ሲገለብጡ በፎቶም ጭምር ምናልባት ለሚዲያ የሚያስፈልግ ከሆነ ማሳየት እንችላለን። ይሄ አንዱ ህገወጥነቱንና ነዳጅን ወደ ጥቁር ገበያው እንዲሄድ እያደረጉ እያባባሱ የመጡ ምክንያቶች ናቸው። ሌላው ሶስተኛ ምክንያት እንግዲህ ቀደም ብሎ በጀሪካንና በሌላ መንገድ ሲጓጓዝ የነበረ ነዳጅ አሁን ግን ከልብስ ጋር በሻንጣ በሃይላንድ እየተደረገ የልብስ ቦርሳ ውስጥ ጭምር ሆኖ ነዳጅም በህገወጥ መንገድ የሚያጓጉዙበት ሁኔታ አለ። ቀደም ብለን ከምናቀው ይሄ ባይሱዙ ተጭሎ ከሚሄዱት ባሻገር የህገወጥ ተግባሩ እየረቀቀ የመጣበት ሁኔታ አለ። ባለፈውም እንግዲህ አንዱ አድሬስ ለማድረግ የሞከርኩት ዘላቂ የሆነ ቁጥጥር ስራ ያስፈልጋል። አንዱ ተጠያቂነትን ማስፈን ነው፣ የህግ ማቀፉ ወጥቷል። ሁለተኛ ግን በአሰራር ስርዓት መፍታት አለበት የሚለው አንዱ። እሱም በተመለከተ እንግዲህ ለሁሉም ክልሎች የዚህ ፊውል ሰፕላይ ቼን ማኔጅመንት መቆጣጠር የሚችል ነዳጁ እነሱ ጋር ገብቶ ምን ያህል ተሸጠ፣ ምን ያህል ቀረ የሚለውን ጭምር ማየት የሚችሉበትን ፕሪቪሌጅ ተሰጥቷል። አሁን አጠቃላይ ሀገር አቀፍ የሚሆን የሰጠነው አቅም ግንባታ በቂ አይደለም የሚልም ስለነበረ ከ20 ቀን በፊት ከነበረን የክልል ንግድ ቢሮ ኃላፊዎች እንግዲህ የንግድ ሴክተሩ የ6 ወር እቅድ አፈጻጸም ሲገመገም አንዱ ንግድ ነው የነበረው። ስለዚህ ይሄ ባለማደያዎች የሚሳተፉበት ህገወጥነት አለ። እሱንም ከኩባንያዎች ጋር ተወያይተናል። ለምሳሌ አገልግሎት አሰጣጥን የሚያዘገዩ አሉ። ባለ ዲስፔንሰር መስራት ነዳጁ ከገባ በኋላ ለህገ ወጥ ተግባር አብሮ ተባባሪ የሚሆኑበት ሁኔታ አለ። ይሄ አዋጁም የሚሰጠው ነገር ካለ ስላለ ይሄንን እንግዲህ ወርታች ኢሚዲየትሊ ተጠያቂ ከማድረግ በፊት አዌርነስ መፈጠር አለበት የሚለው ሁሉም ኩባንያ በዚህ ዙሪያ ከራሱ በስሩ ካሉ ማደያዎች ላይ ሰሞኑን ሰፋፊ ውይይቶች እያደረገ ነው። እኛም እየተገኘን አብረን እያወያየንበት ያለንበት ሁኔታ አለ። ስለዚህ አንዱ ተጠያቂነትን ሪስፖንሲቢሊቲን መስጠት ያስፈልጋል የሚለው እሱ ነው። ሁለተኛ ግን በአሰራር ስርዓት መፈታት አለበት የሚለው ነው። የፊውል ሰፕላይ አካውንት እንዲያገኙ አድርገናል። ዩዘር ኔም እንዲሰጣቸው ተደርጓል። ተጨማሪ የዚህ ስማርት ፊውል ስቴሽኑን ደግሞ ጂፒኤስ እያንዳንዷ ሊትር የዚህ ፕሮብና አውቶማቲክ ታንክ ጌጂንግ ሴንሰሮች እንዲኖሩ የማድረጉ ስራ ደግሞ አሁን በቅርቡ እንግዲህ ባለፈው የጀመርናቸው ፓይለት ስራዎች አልቋል። በምን አይነት ሞዳሊቲ ይሁን የሚለው መንግስት ውሳኔን እየጠበቀን ያለንበት ሁኔታ ነው ያለው። ጥሩ። እነዚህ እንቅስቃሴዎች ጥሩ ሆነው ሳለ ግን ደግሞ ጠበቅ ያለ እርምጃ መወሰድ እንዳለበት የሚታመናልና አሁን አካሄዶቹን ወይም ደግሞ የሚደረጉትን ህገወጥ ተግባራት እናንተ የመለየት ስራ ሰርታችኋል። ስለዚህ ምን እርምጃ ትወስዳላችሁ? ባለፈው 7 ወር ለምሳሌ ወደ 631 ማደያዎች ላይ እርምጃ ተወስዷል። 54 ግለሰቦች እንግዲህ ወደ እስር ሄደዋል ማለት ነው። ይሄ በየክልሉ ያሉ ህገወጥነትን ከሚያባብሱና ተባባሪ ከነበሩ አካላት ባለፈው 7 ወር ማለት ነው። እንግዲህ ከ1800 አካባቢ ማደያዎች አሉን። 631 ማለት ቀላል ቁጥር አይደለም። እነዚህ እርምጃ የተወሰደባቸው ናቸው። ወደ ህግ ተጠያቂ እንዲደረጉ የተደረጉ አሉ። ተጨማሪ ደግሞ ወደ እስርም ደግሞ እንግዲህ 54 የሚሆኑ ሰዎች በተለያዩ የሀገራችን ክፍሎች ያሉ በዚህ በንግድ መዋቅሩ ላይ ያሉ ሰዎችም ደግሞ ተጠያቂ እንዲደረጉ የተደረገበት አለ። እርምጃ አሁንም ተጠናክሮ ነው የሚሄደው። ወደ 98 ሚሊዮን ብር የሚገመት እንግዲህ የብር መሰብሰብ ተችሎ ለመንግስት ገቢ ተደርጓል። ባለፈውም መዘግየት ጋር ተያይዞ የነበረው ወደ 115 ሚሊዮን ብር እንግዲህ ለመንግስት ገቢ እንዲደረግ ተደርጓል ማለት ነው። ወደ 250 ቦቴ ከቀጣናቸው ይሄ ባለፈው 7 ወር እንግዲህ በጣም የወሰድናቸው ትልልቅ እርምጃዎች ናቸው። ግን እርምጃዎቹ በቂ ስላልሆኑ ሪስፖንሲቢሊቲን መስጠት አብሮ ደግሞ አካውንታቢሊቲን ማድረግ ያስፈልጋል የሚል ባለስልጣኑ የጀመራቸው አሉ። ይሄንን ወደታች ከሁሉም ንግድ የነዳጅ ሴክተሩ ላይ ከሚሰሩ አካላት ጋር መግባባት ላይ ደርሰን የሚታዩ ችግሮች ተለይተው ማሳያዎቹም ቀርበው በዛ ደረጃ ሁሉም አካል ኃላፊነቱን ወስዶ አወያይቶ ቀጣይ ላይ እንግዲህ የተሻለ ነገር ይኖራል ብለን ተስፋ እናደርጋለን። ቢያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። እንግዳ ጋብዘን ተጨማሪ ማብራሪያ ወደምንጠይቅበት ጉዳይ ደግሞ እንለፍ።